እውን ዘፈን በሌላ ሃይማኖት በአንድ ሃይማኖት ተከልክሎ በሌላ ሃይማኖት የተፈቀደ ነው ወይ? ይሄ መረጃ ያላችሁ ሼር ብታደርጉ ደስ ይለኛል። እኔ እስከማውቀው ድረስ እኔ ባለኝ መረዳት ባለኝ መገንዘብ ሁሉም ቤተ እምነቶች ሁሉም የሃይማኖት ተቋማት ዘፈንን የሚያበረታቱ አይመስለኝም። ዘፈን እንደ ኃጢአት የሚቆጠር ነው ብዬ አምናለሁ እኔም በሁሉም ቤተ እምነት ዘንድ። አሁን ግን እያየንም እየሰማንም ያለ ነው። በተለይ የማናውቃቸው ሰዎች ቢያደርጉት ምንም ችግር የለውም። ነገር ግን በሙዚቃቸው በዘፈናቸው የምናውቃቸው አንዳንዶቹም በሆነ ሰዓት ላይ በሆነ ጊዜ ላይ አንቱታን ያተረፉ የተከበሩ ባለሙያ ናቸው፣ ድምፃዊ ናቸው። ብዙ ሰዎችን ለብዙ ሰዎች ደርሰዋል። በሙዚቃቸው ባላቸው ጥበብ ብዙ ሰዎች እንዲረዱ እንዲጠቀሙ ከብዙ መጥፎ ህይወት እንዲወጡ አድርገዋል ብለን የምናምናቸው ሰዎች የሆነ ሰዓት ላይ እንግዲህ ጊዜ ዳኛ ጊዜ ፈራጅ የሚባለው ከዚህ አንጻር ይመስለኛል። አንዳንዴ መውጣት እንዳለ ሁሉ መውረድ አለ፣ ከፍ ማለት እንዳለ ሁሉ ዝቅ ማለት አለ። ይሄ የዚች ዓለም ገጽታ ነው። ያገኘ ያጣል፣ ያጣ ያገኛል። ይሄ ምንም አዲስ ነገር አይደለም። ዛሬ ይህንን ርዕስ ላነሳ ያወደድኩት ተደጋገመና በተደጋጋሚ ሁሉም ሰው ጣቱን ወደ አንድ ቤተ እምነት የሚጠቁም ይመስለኛል እና የማታስተምረውን የማትለውን ወይም ደግሞ በስርዓት የሌለውን ነገር እንዳለ አስመስሎ በተደጋጋሚ ሲቀርብ ትንሽ የሚረብሽ ነገር አለውና በተለይ ደግሞ ያውቃሉ የምንላቸው የምናከብራቸው የነበሩ ሰዎች እንዲህ አይነት ነገር ውስጥ ገብተው ሲገኙ ምንድነው ያላቸው መረዳት? በዚህ ልክ ምንድነው ያለው ነገር? ሁሉም ሰው እንዲነሳ ያደርጋልና ይሄ ጥሩ አይመስለኝም። ሌሎችም ወደዚህ ጉዳይ የሚመጡ ካሉ ራሳቸውን አርመው ቢያስተካክሉ ደስ ይለኛል። እኔ ሙሉ በሙሉ የሳሚዳን አገላለጽ ይገዛኛል። ሳሚዳን በትክክል ነው ሐሳቤን የገለጸልኝ። ምንድነው አንድ ሰው ከሙዚቃ ህይወት ውስጥ ከዘፈን ህይወት ውስጥ አይ ወደዚህ መምጣት ፈልጋለሁ ካለ ህይወቱን የመቀየር ሙሉ ነፃነት ሙሉ መብት አለው። እንዲሁም ሳሚ ባሪያውም እንደዚሁ አንስቶታል። ምንም መናገርም አያስፈልግም፣ መግለጽም አያስፈልግም። እኔ እንዲህ ተለውጫለሁ ማለት ውስጥን መቀየር ነው። ለሰው ሳይሆን የምታስረዳው ለራስህ ነው የምትነግረው። ስለዚህ ለራስህ ነግረህ ለራስህ ንስሐ ገብተህ ራስህ ታርመህ ሰው እንደውም የትን የጠፋው ሊልህ ይገባል እንጂ ራስህን በዚህ ልክ ለሰው ማሳወቅ የሚጠበቅብህ አይመስለኝም። እና በተለይ አሁን ሰሞኑን ከሚነሳው ወሬ ጋር በተያያዘ እንግዲህ አቤል ነው ድምፃዊ አቤል የምናውቀው ነው። ብዙ ሙዚቃዎችን አበርክቷል። በሆነ ሰዓት ላይ ተወዳጅ ነበር። ለየት ያለ ድምፅ በተለይ ይዞ በመምጣቱ ተወዳጅነትን አትርፏል በተወሰኑ ሰዎች ዘንድ። የሆነ ጊዜ ደግሞ እንግዲህ ጊዜ ያነሳል ጊዜ ይጥላል አይደል? ሰው አልሳካለ፣ እሱ ግልጽ ነው፣ ብዙዎቻችን የምናውቀው ነው። የሆነ ሰዓት ላይ የሆነ ነገር ሞከረ፣ አልተሳካ። አሁን ግን ማሊያ ቀይሮ ደግሞ በሌላ አይነት መልኩ መምጣቱ የሱ ምርጫ ነው፣ እናከብራለን፣ ይከበርለታል ምርጫው። ነገር ግን የነበረበትን ደግሞ በዛ ልክ ማንቋሸሽ ጭራሽ ልክ እኔ እዚህ ጋር የሳሚዳንን ቪዲዮ ተከታትለን ብንመለስና ብናወራ ደስ ይለኛል። እሱን ልጋብዛችሁ እስኪ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃዊያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም አሉ፣ ፕሮቴስታንትም አሉ ኦርቶዶክስም አሉ። so I don't have any problem። የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንፃር ነው፣ ሙዚቀኛ ከመሆን አንፃር ነው። እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? እኮ ሶ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት።
እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበምን ሊሆን ይችላል ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ሙሉ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩን አፕሪሺዬሽኑን ያሳያል እዛ አብሮ አንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩም። ያቺ ክሬሟ ታይም ላይ ዝቅ ጅቡ ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። አሁን በዚህ ጊዜ በጣም አስቸጋሪ የሆነው ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰውን ልጅ ማሳመን ነው ከባድ የሆነው። ለምንድነው? ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ትደፈጥጧለህ። በፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ምላችሁ ይሄ ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል አይደል? ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ በራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ ዘፋኝነት በራሱ ኃጢአት ነው። የሱን ያሁን ኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ እምነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። ያው ትላንት እንደተነጋገር ነው ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው። ንጹህ ነኝ ምናምን ብሎ የሚወጣ ሰው ካለ ይገርመኛል። አንድ እንግዲህ እንደ ማምለጫ የሚታይ ያው እንግዲህ ለኔ ሲነግሩኝ የነበረው ትላንት በኢየሱስ ክርስቶስ ካመንን እንድናለን ነው። ሁላችንም እናምናለን። እንግዲህ ያ ነው ጥልቁ አሰራር ምናምን ብለህ ግን እዛ ጋር ወዳጆችን ያሳለፍከውን ያ እምነቱን ምኑን እንትን የኖርኮን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖቹን እንኳን ትተን እኮ ስንት የሚያርቁ ስንት የሚያስተካክሉ ሐሳብ ያለባቸው ዘፈኖችስ እነዛን ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል። ለሶሳይቲው የምታደርገው አለ። ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ። የሰው ልጅ ወደ ሆነ ነገር መቀር መብቱ ነው፣ ግን ኮምፖዠር ሊኖር ይገባል። ያመንክበት በፊት የነበርከው ህይወት ያሳለፍከው የ20 ምናምን ዓመት ጉምድ አድርገህ የምትጥለው ነገር አይደለም። ገባ? ፈጣሪም ደግሞ የነፍስን የውስጥህን የነፍስን ስለሚያይ እዛ ጋር ከሰው ጋር መታገል አይጠበቅብህም። ለማንም ፕሩፍ ማድረግ አይጠበቅብህም። ፈጣሪ ያየዋል። ይህ ሰው እንትን ያርጓል። መሄድ ራሱ እኮ አይጠበቅብህም። ኢንፋክት ተቀየር ያለው ብለህ ማናውንስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብትህ እኮ ትችላለህ። ወጥተህ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው እንደዛ ካለው ማድረግሽ ችግር የለውም። ቻፓው ካለው ማለት ነው። ያው እዛ ኮንትራቱ ላይ ሊል ይችላል። ከሌለው ግን ትሩ ጄኒዩን የሆነ እንትን ከሆነ አናውንስ ማድረግ አይጠበቅብህም። ተጸጽተህ አይደል የሆነ ነገር ረብሽው አይደል? እኔ አሁን ባለውበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር እና ምንም የሚረብሽኝ ነገር የለም። እና ልክ ሳሚዳን እንዳለው አንድ ሰው ከነበረበት ህይወት ከአንድ ቤተ እምነት ወደ ሌላ ቤተ እምነት ሊሆን ይችላል። ከአንድ ሃይማኖት ወደ ሌላ ሃይማኖት ሊሆን ይችላል። ወይም ከዘፈን ዓለም ከሙዚቃ ዓለም ወደ መንፈሳዊ ህይወት ሊሆን ይችላል። በሚመጣበት ጊዜ በዚህ ልክ ራስን አጋልጦ መስጠት አስፈላጊ ነው ብዬ አላምንም። ለምን? ውይይትህ ከፈጣሪ ጋር ከሆነ ለሰው እዚህ ጋር ማስረዳት አይጠበቅብህ።
በቃ ሳሚዳን በትክክል የገለጸው መሆን ይኖርበታል ብዬ አምናለሁ። ራስህን ነው መቀየር፣ ለሰዎች አይደለም ራስህን እንደተቀየርክ መሸጥ ማሳየት ያለብህ። ራስህን ራስህ ቀይር፣ ራስህ ላይ ስራ መጀመሪያ። ከዛ ሰዎች የት ሄዶ ምን ሆኖ ነው ታሞ ነው ወይ ምን ሆኖ ነው የት ጠፋ፣ ሰዎች ራሳቸው ጥያቄ እንዲጠይቁ ማድረግ አለብህ እንጂ አንተ አስቀድመህ እንደው ትናንት በሙዚቃ ዓለም ወይም ደግሞ ጭፈራ ቤት ውስጥ አምሽተህ ዛሬ ጠዋት ተነስተህ የነበርኩበት ነገር ጥልቅ ነው ባህር ነው ምን ብትል ይሄ ትንሽ አብሮ የሚሄድ ነገር አይደለምና እኔ በጣም ትዝብት ውስጥ የሚጥል። ስለዚህ እኔ የሳሚዳን ሐሳብ የሳሚ ባሪያው ሐሳብ የብዙዎቻችን ሐሳብ ነው ብዬ አምናለሁ። እንደው መግባት አልፈልግም እዚህ ውስጥ እንዲህ አይነት ነገሮች ውስጥ መግባት ፍላጎት የለኝም እኔም። ነገር ግን ይሄ በተለይ አሁን ትንሽ እውቅናን አተረፉ ብለን የምናስባቸው ሰዎች በእንዲህ አይነት ልክ ሲመጡ ምንድን ነው ማለት ተሳስተን ነበር እንዴ ክብር የሰጠናቸው ወይስ ደግሞ ሳይኖራቸው ነው እንዴ እንዳላቸው ያሰብ የሚል ጥያቄ ይፈጥርብኛል። ስለዚህ እኔ አሁን አቤል ይሄን ማለት ምን አስፈለገ? ምን ጥልቅ ነበር እና እንዴት ከጥልቅ ወጣ? ማን ወጣ? እስቲ ከዛ ጥልቅ የሆነ ሳለ በቃ የሆነ ነገር ወጣ፣ አልተሳካም አለው፣ ፌል አረገ። አሁንም እኮ ካሴት አውጥተህ ነው የምትሸጠው፣ ሌላ ነገር አይደለም። አሁንም መዝሙር ብለህ ታወጣለህ፣ አልበም ታወጣለህ፣ ወይ የነጠላ ዜማ ትለቃለህ፣ ዩቲዩብ ላይ ይታይልሃል፣ አለቀ። በዚሁ አጋጣሚ ደግሞ የሚገርመው ዘፈኖች በተጫኑበት የዩቲዩብ ቻናል ደግሞ መዝሙሮች ሲጫኑ ትንሽ እስቲ መጀመሪያ ያ ነገር ቢጠፋ ይሻላል። አሁን ዩቲዩብ ላይ የተጫኑት የዘፈኖቹ ስቲል እየሰሩ ነው አይደል? ስቲል ገንዘብ እያመጡ ነው፣ ኢንካም እያመጡልን ነው። እና እነሱ መጀመሪያ ወርደው በቃ ከዚህ የሚመጣ ገቢ ማርል መጽሔፍ ያለበት አንድ ሰው ጥልቅ ውስጥ ነበርኩኝ የጥልቅ አሰራር ነበር ካለ ያ የሰራውን ነገር በሙሉ ከዛ የመጣን ገቢ ማስወገድ መቻል አለበት፣ መጠቀም የለበት። ለምን ኃጢአት ነው እያለ ነው አይደል? ስለዚህ ከዛ ዘፈን ያገኛቸውን ገቢዎች በሙሉ ቤት ሰርተ ከሆነ ቤቱን ሽጥና ለድሃ ብላ። በዛ ገንዘብ ያገኘው መኪና ካለ እሱን መኪና ሸጠህ እንደሚሆን አድርግ። እንደ አዲስ ጀምረህ ህይወትህን ከዜሮ መጀመር አለብህ አይደለ? ለዛ ነው ብዬ አምናለሁ። ምክንያቱም በጥልቅ አሰራር የመጣ ገንዘብ ነው። ገንዘቡ በጥልቅ አሰራር ሰይጣናዊ ገንዘብ ከሆነ ከሰይጣን ጋር ተባበርክ ማለት ነው እኮ። የእሱን ገንዘብ ይሄ ትክክል አይደለም እና ትንሽ የሚጋጭ ነገር አለው፣ የሚፋለስ ነገር አለው፣ የሆነ ብሽሽቅ የሚመስል ነገር ይታያልና እኔ ይሄ ነገር በትላልቅ ሰዎች አያምርም። እንደኛ አይነት የማንታወቁ ሰዎች እርስ በርስ ብንበሻሸቅ ብንነጋገር የሚገርም ነገር አይደለም። ግን ሰው ከፍ አድርጎ በሚያቸው በተለይ በድምፃውያን፣ በኪነ ጥበብ ሰዎች፣ በሃይማኖት አባቶች በሚከበሩ በተለያዩ ይሄ በተለይ ባህላችን ነው፣ እሴታችን ነው። ይሄ የምናከብራቸው የሆነ ዋጋ የምንሰጣቸው ሰዎች አሉ በተለያየ ሁኔታ። እነዛ ሰዎች አንዳንድ ጊዜ ሸርተት ብለው እንደዚህ አይነት ደረጃ ውስጥ ቁልቁለት ውስጥ ገብተው ስናገኝ በጣም የሚደንቅ ነው። ወደፊትም የሆነ ክብር የምንሰጠው ሰው እያጣን እንድንሄድ ነው የሚያደርገን፣ እየሸረሸረን የሚሄደው ይሄ ነገር እና እኔ ቆም ተብሎ ቢታሰብበት መልካም ነው ብዬ አስባለሁ። በዚሁ አጋጣሚ እኔ ፈጣሪም የነበርክበትን ነገር በዚህ ደረጃ አንቋሸህ እና የሚል አይመስለኝም። ወይም ስለ አንቋሸሽክ ትርፍ የሚያስገኝ ወይም እዚህ ጋር የተለየ በጌታዬ እንድትታይ የሚያደርግህ ነገር ያለ አይመስለኝም። ስራ ነው በቃ። እምነት አመንክ፣ ከዛ ስራህን ቀጥል። በቃ ስራ ነው ሊያድንህ የሚችል እንጂ የነበርክበትን ነገር ስለኮነንክ ደጋግመህ ጥልቅ ነበር ስላልክ ምናምን ይሄ በፍጹም የሚሆን ነገር አይደለም። የሰራኸው የተለየ ኃጢአት ካለ ደግሞ ንስሐ ግባ። በቃ ለራስህ ንስሐ ግባ፣ እዛ እጠብ ራስህን እንጂ ሌላ ሰው ላይ ብዙ ማውራቱ ምንም የተለየ ሌላ ቅሬታ በሰው ላይ ቅራኔ እየፈጠረ ይሄዳል እንጂ ሊያተርፍልህ የሚችል አንድም ነገር አለ ብዬ አላምን። ወደፊትም ሰዎች ወደዚህ ነገር እንዲህ ሲያስቡ ከራሳቸው ጋር ተነጋግረው ቢያደርጉት ደስ ይለኛል። በቃ ከራስ ጋር መነጋገር በቂ፣ ራስን ማሳመን በቂ፣ ለራስ መንገር በቂ፣ አለቀ። ሌላ ተካራ ውስጥ መግባት፣ ከሰው ጋር ብሽሽቅ፣ እንዲህ ነበር ደግሞ ሄዶ ደግሞ አላማው ግልጽ ነው። አሁን እየመጣ ያለ ነው በብዙዎች ዘንድ ሄዶ
የሆነ የእምነት ተቋምን ለመንካት ነው። ጥልቁ ነበር፣ እንዲህ ነበር እናውቃለን። አብዛኛው ሙዚቀኛ የኦርቶዶክስ እምነት ተከታይ ነው። ያ ማለት ግን ቤተክርስቲያኗ ዝፈኑ ብላ አሰማርታ የለቀቀችው አንድም አካል የለም። 100% እርግጠኛ ሆኜ የምናገረው ዘፈንን የምታበረታታ ቤተክርስቲያን የለችም በየትኛውም ዘርፍ። የኦርቶዶክስ ተዋህዶ እምነት ቤተክርስቲያንም ቢሆን ዘፈን ኃጢአት ነው፣ ዘፋኝ ከማንኛውም ቀድሞ መንግስተ ሰማያትን አያወርስም ላይ የምታስተምር ናት። እንግዲህ ግለሰቡ በአንድም በተለያየ መንገድ የሚያቀርበው ሀሳብ አለ፣ ክርክሮች አሉ። ክርክሮች ያተረጓጎም ችግር አለ የሚሉ አሉ አንዳንዶቹ። ለምሳሌ እንደነ ሰርጸ ፍሬ ስብሐት አይነት ባለሙያዎች አይ እዚህ ጋር መጽሐፍ ቅዱስ ላይ ሲተረጎም የትርጉም ችግር እንጂ ይሄ ሙያ ነው በከፈጣሪ የሚሰጥ ጸጋ ነው ብለው ያምናሉ። እንግዲህ በራሳቸው እምነት ትክክል ነው፣ ግን ቤተክርስቲያን እንኳ በዚህ ደረጃ አይደለም ያለው። በቃ ዘፋኝ መንግስተ ሰማያትን አያወርስም የሚለውን ቃል በቃል ታስተምራለች። ከዚህ በላይ ታዲያ ምን ይደረግ? የሆነ አካል ይነሳና ጠርዝ ይዞ ያ ግሩፕ እኮ እንዲህ ነው ያ እኮ እንዲህ፣ ይሄ የትም ሊያደርስ አይችልም። በተለይ ደግሞ በእንደዚህ አይነት የሚታወቁ ሰዎች ሲሆን ደግሞ በጣም የቆሸሸ ነገር መስሎ ይታየኛል። በቃ በጣም ጸያፍ ነገር ሆኖ ይታያል። እና ይሄ ቲክቶክ ላይ ያለው ብሽሽቅ፣ በዛኛውም በዚህኛውም መጓዝ፣ እንደዚህ መሰሳብ ይሄ ሊያጋጥም ይችላል። ብሽሽቅ በእንደዚህ አይነት ግን ከፍ ያለ ደረጃ ሰጠናቸዋል ብለን በምናምናቸው ሰዎች ሲደረግ ግን የእውነት ለመናገር ያማል። ስለዚህ እኔ ይሄ ባለሙያ ከዚህ በፊት ሰጠው የነበረው ግምት ምናልባት የተሳሳተ ነበር ማለት ነው። ስህተት ነበርኩ ማለት ነው። እኔ ያውቃል፣ እውቀት አለው፣ እንዲህ አለው ብለን የምናምናቸው ነገሮች አሉ። ስህተት ነው። በቃ አሁን በዚህ ጊዜ በጣም ከባድ እየሆነ የመጣበት ሰው እየተፈተነ ያለበት ነው። ማንን አርአያ አድርገን ማንን እውቀት ያለው ማንን ልምድ ያለው ማንን ጠቃሚ ለሀገር ጠቃሚ ነገር ይሰራል ብለን ከተማረውም አካል ከኪነ ጥበቡም ዘርፍ አይዶን ነው በቃ ማን ላይ እምነት እንደምንጥር ሁሉ እጅግ ያሳስባል። እና ወደፊት ምናልባት ለልጆቻችን ማን ነው አርአያ ሊሆናቸው የሚችል? አርአያቸው ማን ነው? አርአያ የሚባል ሰው እንዳናጣ እሰጋለሁ። አሁን ባለው አካሄድ ሁሉም ያለውን ክብር እያወለቀ ካባውን እየጣለ ጭምብሉን እየገፈፈ በቃ ሌላ አይነት ውስጣዊ ማንነት እያመጣ ስለሆነ እኔ ሁሉም ሰው ምናልባት ተከበረም ካለ ተከብሮ በዛው አይግባብ ስራውን እየሰራ ቢቀጥል፣ ሌላውም አካል አርአያነቱን እንደዚህ እያስቀጠለ ቢሄድ ጥሩ ነው ብዬ አስባለሁ። አሁን እንግዲህ ሀገርም ወደ ላልሆነ አቅጣጫ የምትሄደው ከዚህ አንጻር ይመስለኛል። እኔ የምናከብራቸው ሰዎች አርአያ የምናደርጋቸው ሰዎች ከጊዜ ወደ ጊዜ እያጣን ብሄድን ቁጥር ትውልዱ በቃ ምሳሌ አልባ የሆነ ምንም ዝም ብሎ የተበተነ ሸዋ ላይ የተበተነ ይሆንና ልምዱን እውቀቱን ከማን ሊያገኝ ይችላል? ይሄ የዘመናዊ ትምህርት የሚባለውን እንደሆነ እያየነው ነው። የዘመናዊ ትምህርት ሙሉ ሊያደርግ አይችልም። ምንም በምንም ታምር ሰውን ሙሉ ሊያደርግ አይችልም። ከሱ በበለጠ ወይም ደግሞ እኩል በሆነ መንገድ ማህበረሰብ ነው የሰው ልጅ ሊሰራው የሚችለው ብዬ አምናለሁ። እና እዚህ ላይ እኔ ቢታሰብበት ብዬ አስባለሁ። ጠንካራ ሀሳብ ነው ያለኝ በዚህ ረገድ። ስለዚህ ሳሚዳን እጅግ በጣም አመሰግናለሁ። ሳሚ ባሪያው ላቀረባችሁት ሁሉ እንዲህ አይነት አስተያየት በጣም 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 ደስ የሚል ነው። እኔ ደስ ብሎኛል። የኔ ሀሳብ ነው። ውስጤ ላይ መቼ ልተንፍስ እኔ መቼ ልናገር እያልኩ ሳስብ የነበረውን ነው። እና በጣም እንዲህ ነው መሆን ያለበት። በትክክል እንዲህ ነው መሆን ያለበት። እኔ ሳሚ ጋር አንድ ማለት ስማማው ኢቨን ኢንካም ቢኖረው ገንዘብ ቢኖረው በዚህ ደረጃ ምናልባት አቤል የገንዘብ ድሃ ነው፣ የገንዘብ ችግር ያለበት አይመስለኝም። ወይም ሌሎቹም እንደዚህ የገንዘብ ችግር አይመስለኝም። በእኔ ሀሳብ እንደው ገንዘብ እንኳ የፊርማ እንኳ ገንዘብ ቢኖረው እዚህ ልክ ወጥቶ ክብሩን መጣል ያለበት አይመስለኝም። ምክንያቱም ክብር ይበልጣል። እንዲሁም ደግሞ ከዚህ በፊት ያከብሩት የነበሩትን ሰዎችም መናቅ ይሆናልና እኔ ራስን መግዛት የሚለው ነገር ተግባራዊ ቢደረግ፣ ራስን መግዛት ይሄ ህይወት ክህሎት በተለይ ለተማሪዎች ለህፃናት ነው የሚሰጠው፣ እዚህ ኤሌመንታሪ ሃይስኩል አካባቢ ላሉ ተማሪዎች እና አሁን ግን ለታላላቆች በተለይ ለዚህ ለ40 ዓመት ከ30 ዓመት በላይ ለ50 ዓመት ለ60 ለ70 ዓመት ሁሉ የህይወት ክህሎት ትምህርት መሰጠት አለበት ብዬ አምናለሁ። ለምን
አላገኙም መሰለኝ። እንዲህ አይነት ነገር ያገኙ አይመስለኝም። በእንደዚህ አይነት ነገር ውስጥ ያለፉ አይመስለኝም። በቃ በሆነ አጋጣሚ ወይ ክራር ወይ ኪቦርድ ወይ ጊታር ያዘ፣ በቃ አለቀ፣ በዛው ገባ እና እንዲህ አይነት ነገሮች ትንሽ ዋጋ እያስከፈሉ የሚመጡ ይመስለኛል። የሃይማኖት ግጭትም እንዳያስነሳ መጠንቀቅ ያስፈልጋል። ይሄ በጣም ጥሩ ነገር አይደለም። ጥሩ ነገር ይዞ አይመጣም። ይህን ሀሳብ ለመስጠት ነው ዛሬ የስልኬን ካሜራ የከፈትኩት ያበራሁት። እኔም የሚሰማኝን ተናግሬያለሁ። እናንተ ደግሞ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ለዛሬው ይበቃናል። በዚህ ሀሳብ ምናልባት ቅር ያላችሁ ወይም ደግሞ ሀሳቤ ትክክል ነው ያላችሁ ሰዎች እንዲሁም ሀሳብ መስጫው ክፍት ነው። አስተያየታችሁን ኮሜንት ላይ አስፍሩ። እንዲሁም ቪዲዮም ደግሞ ላይክ፣ ሼር በማድረግ ለሌሎች እንድታጋሩ። ሌላ እንግዲህ ብዙ ጊዜ የትረካ ቪዲዮዎችን እሰራለሁ። በዚህ ደግሞ እየገባችሁ የምትመለከቱ ሰዎች አላችሁ። ስታዩ ግን ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ ሳታደርጉ የምታዩ ሰዎች ወደ 70% አካባቢ ሰብስክራይብ ሳያደርግ ነው እየተመለከተ ያለው። ስለዚህ ፕሊስ ቪዲዮውን ከማየታችሁ በፊት ወይም ደግሞ ተከረከውን ከማዳመጣችሁ በፊት ሰብስክራይብ አድርጉ። 1000 እንዲሞላ አድርጉ። ይህን እንድታደርጉ ማሳሰብ ፈልጋለሁ። እጅግ በጣም አመሰግናለሁ። ታንኪዩ ሶ ማች